ከአምስት ጥያቄዎች ስንት እናገኛችሁ? ኮመንት ላይ ጻፉ። ሶስተኛ ኸሊፋ የነበሩት ሰሓባ ማን ናቸው? ትክክለኛው መልስ ዑስማን ረዲየላሁ አንሁ። ነቢዩ ሰለላሁ ዐለይሂ ወሰለም በሕይወታቸው ስንት ጊዜ ሐጅ አድርገዋል? ትክክለኛው መልስ አንድ። ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ ስንት ዓመታቸው ነበር? ትክክለኛው መልስ 63። ነቢዩላህ ኑህ ዳዕዋ እያደረጉ ለስንት ዓመት ኖረዋል? ትክክለኛው መልስ 950። የመጨረሻውን ጥያቄ መልስ ኮመንት ላይ ይጻፉ። በነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት ያመነ የመጀመሪያው ልጅ ማን ነው? ሐላል ነች።